ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተመልካቾች፣ ዛሬ የምንወስዳችሁ ወደ ምስራቅ አፍሪካ የኢኮኖሚ የቴክኖሎጂና የቱሪዝም ማዕከል ወደሆነችውና እጅግ ተጽዕኖ ፈጣሪ ወደምትባለው ጎረቤታችን ኬንያ ነው። ብዙዎቻችን ኬንያ ስትባል በአእምሯችን የሚመጣው ታዋቂው የማሳይ ጎሳ ባህል፣ የሳፋሪ ጉዞ፣ በዱር እንስሳት የተሞሉ ብሔራዊ ፓርኮችና በዓለም አቀፍ ደረጃ የሚታወቁት የረጅም ርቀት ሯጮች ናቸው። ነገር ግን ከዚህ የቱሪዝም ገጽታ በስተጀርባ እውነተኛውና የዕለት ተዕለት የኬንያ ኑሮ ምን ይመስላል? በዚያ የሚኖሩ ሰዎችስ ምን አይነት ፈተናዎችና እድሎች ይገጥሟቸዋል? በተለይ ደግሞ በኬንያ የኑሮ ውድነቱ ምን ያህል ነው? ስራ ማግኘትስ ለአንድ የውጭ ዜጋ ምን ያህል ቀላል ነው? እንደዚሁም ደግሞ በዚያ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ህይወታቸውን እንዴት ይመራሉ የሚሉትን ጥያቄዎች በዛሬ ቪዲዮ ውስጥ በጥልቀትና በሰፊው እንመለከታለን። መረጃዎቹ ለወደፊት ወደዚያ ለመጓዝ ለመኖርም ሆነ ለመነገር ለምታስቡ ሰዎች እጅግ ጠቃሚ ናቸውና እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ኬንያ በምስራቅ አፍሪካ ከ60 ሚሊዮን በላይ የህዝብ ቁጥር ያላት ሀገር ናት። ዋና ከተማዋ ናይሮቢ ደግሞ በአሁኑ ወቅት በአፍሪካ ካሉ በጣም ዘመናዊ ዲፕሎማሲያዊና በከፍተኛ ፍጥነት እያደጉ ካሉ ከተሞች መካከል በቀዳሚነት ትጠቀሳለች። በርካታ ዓለም አቀፍ ድርጅቶች፣ ታዋቂ የቴክኖሎጂ ኩባንያዎችና የተባበሩት መንግስታት ድርጅት ዩናይትድ ኔሽን የአፍሪካ ዋና መስሪያ ቤቶቻቸውን በናይሮቢ ነው ያደረጉት። ይህም ከተማዋን ዓለም አቀፋዊ ባህሪ እንድትላበስ አድርጓታል። ነገር ግን ናይሮቢ የሁለት ዓለማት ነጸብራቅ ናት ማለት ይቻላል። በአንድ በኩል እንደ ኪሊማኒ፣ ዌስትላንድ እና ካረን ባሉ የሀብታሞችና የዲፕሎማቶች ሰፈር ስትዘዋወሩ ውድ የሆኑ ሰማይ ጠቀስ ህንፃዎችን፣ ዘመናዊ የገበያ ማዕከላትንና ንጹህ መንገዶችን ታያላችሁ። በሌላ በኩል ደግሞ ከአፍሪካ ትልልቅ ከሚባሉ የጎጆ ሰፈሮች አንዱ የሆነው የኪቤራን አካባቢ ስትመለከቱ የድህነትንና የኑሮ መካረርን ትጋፈጣላችሁ። ይህ የሚያሳየው ኬንያ ትልቅ የኢኮኖሚ እድገት እያስመዘገበች ቢሆንም አሁንም ድረስ የሀብት ክፍፍልና የማህበራዊ ህይወት እኩልነት ትልቅ ተግዳሮት ሆኖባታል። አሁን ደግሞ ብዙዎች ወደሚጠይቁት ጥያቄ እንምጣ። ኬንያ ለመኖር ውድ ናት ወይስ ርካሽ? ለዚህ ጥያቄ መልሱ የሚወሰነው በምትኖርበት ከተማና በምትመርጡት የአኗኗር ዘይቤ ላይ ነው። ለምሳሌ እንደ ናይሮቢ ባሉ ዋና ከተሞች ውስጥ ህይወት ከሌሎች ትናንሽ የኬንያ ከተሞች እንደ ሞምባሳና ኪስሙ እጅግ በጣም የላቀ ዋጋ ይጠይቃል። በናይሮቢ በጥሩና ደህንነቱ በተጠበቀ አካባቢ ባለ አንድ መኝታ ቤት ዋን ቤድሩም አፓርታማ ለመከራየት በአማካይ ከ30 ሺህ እስከ 60 ሺህ የኬንያ ሽሊንግ ወይም ከዚያ በላይ ሊጠይቅ ይችላል። እርግጥ ነው ይህንን ወጪ ከአውሮፓ ወይም ከአሜሪካ ትላልቅ ከተሞች ጋር ሲያነጻጽሩት አነስተኛ ቢመስልም በአፍሪካ ደረጃ ግን ከፍተኛ የሚባል የቤት ኪራይ ነው። የምግብ ዋጋን ስንመለከት ደግሞ ነገሩ የተለየ ነው። የሀገር ውስጥ ምርቶች የሆኑት እንደ ኡጋሊ የበቆሎ ዱቄት ምርት፣ ሱኩማ ዊኪ ጎመን፣ ፍራፍሬዎችና ስጋዎች በሀገር ውስጥ ገበያዎች ሎካል ማርኬት ውስጥ በጣም በአነስተኛና በርካሽ ዋጋ ይገኛሉ። ነገር ግን ከውጭ የሚገቡ የታሸጉ ምግቦች፣ የውጭ ሀገር ምርቶችና በዘመናዊ ሱፐር ማርኬቶች ውስጥ የሚሸጡ እቃዎች ላይ ከፍተኛ የግብር ዋጋ ስለሚጨምርባቸው ኪስን ሊጎዱ ይችላሉ። በአጭሩ እንደ ሀገር በቀል ኬንያዊ ከኖሩ ህይወት ርካሽ ናት። እንደ ውጭ ዜጋና ዲፕሎማት ለመኖር ከሞከሩ ግን ወጪው ከፍተኛ ይሆናል። ኬንያ በምስራቅ አፍሪካ ትልቁን የኢኮኖሚ ድርሻ የያዘች ሀገር እንደመሆኗ መጠን በርካታ የስራ ዕድሎች የሚፈጥሩ ዘርፎች አሏት። የፋይናንስ፣ የባንክ፣ የቱሪዝም፣ የኮንስትራክሽንና በተለይም የቴክኖሎጂ ዘርፍ በከፍተኛ ፍጥነት እየተመነደገ ይገኛል። ናይሮቢ የዲጂታል ክፍያ ስርዓቶችና የቴክኖሎጂ ስታርታፖች መፈልፈያ በመሆኗ በዓለም አቀፍ ደረጃ የአፍሪካ ሲሊከን ቫሊ ተብላ እስከ መጠራት ደርሳለች። የሞባይል ገንዘብ ዝውውር ስርዓቷ ኤምፔሳ የሀገሪቱን የንግድ እንቅስቃሴ ሙሉ ለሙሉ ቀይሮታል። ነገር ግን ይህ ሁሉ እድገት ባለበት ጠንካራ ሀገር ውስጥ የስራ ፉክክሩ እጅግ በጣም ጠንካራ ነው። የኬንያ ወጣቶች በከፍተኛ ደረጃ እየተማሩ የእንግሊዝኛ ቋንቋ ክህሎታቸው ከፍተኛ የሆነና በቴክኖሎጂ የነቁ ናቸው። ስለዚህ ለአንድ የውጭ ዜጋ በኬንያ ተቀጥሮ መስራት ቀላል አይደለም። የኬንያ መንግስት የሀገሪቱ ዜጎች ሊሰሩት የሚችሉትን ስራ ለውጭ ዜጋ አይፈቅድም። የውጭ ዜጎች ህጋዊ የስራ ፈቃድ ወይም ወርክ ፐርሚት ለማግኘት ልዩና ተፈላጊ ሙያ እንደ ከፍተኛ ኢንጂነሪንግ፣ አይቲ ወይም ዓለም አቀፍ አስተዳደር ሊኖራቸው ይገባል። ካልሆነ ግን በቂ ካፒታል ይዞ በንግድ ወይም ቢዝነስ ዘርፍ መሰማራት ይበልጥ ተመራጭና የተለመደው መንገድ ነው።
አሁን ደግሞ የብዙዎቻችን ትኩረት ወደሚስበውና ዋና ጉዳያችን እንምጣ። ኢትዮጵያውያን በኬንያ የኑሯቸው ሁኔታ ምን ይመስላል? በኬንያ በተለይም በዋና ከተማዋ ናይሮቢ ውስጥ በጣም ከፍተኛ ቁጥር ያለው የኢትዮጵያ ማህበረሰብ ይገኛል። እነዚህን ወገኖቻችንን በሶስት ዋና ዋና ክፍሎች ከፍለን ማየት እንችላለን። አንደኛዎቹ በተባበሩት መንግስታትና በተለያዩ ዓለም አቀፍ ድርጅቶች ውስጥ በከፍተኛ የሙያ ደረጃ ላይ ተቀጥረው የሚሰሩ ዲፕሎማቶችና ባለሙያዎች ናቸው። ሁለተኞቹ ደግሞ የራሳቸውን የተለያዩ የንግድ ድርጅቶች፣ ሆቴሎች፣ ካፌዎችና የትራንስፖርት ስራዎችን ፈጥረው ስኬታማ የሆኑ ባለሀብቶች ናቸው። ሶስተኞቹ ደግሞ ለትምህርት ወይም ለተለያዩ ማህበራዊ ምክንያቶች በዚያ የሚኖሩ ዜጎች ናቸው። በናይሮቢ በተለይ እንደ ኪሊማኒና ሁርሊንግሃም ባሉ አካባቢዎች ከተጓዛችሁ በርካታ የኢትዮጵያ ባህላዊ ምግብ ቤቶችን፣ ካፌዎችንና የሀበሻ ሱቆችን ታገኛላችሁ። እዛ ስትገቡ የሚሸተው የቅመምና የቡና ጠረን የሚሰማው የሀገር ውስጥ ሙዚቃ ለደቂቃዎች ናይሮቢ ውስጥ መሆናችሁን እንድትረሱ ያደርጋቸዋል። ሙሉ በሙሉ የሀገር ቤት ስሜትን ይፈጥርላቸዋል። በተጨማሪም ከኢትዮጵያ ወደ ኬንያ ያለው የአየር መንገድ ጉዞ በጣም አጭር ማለትም ከ2 ሰዓት ያነሰ በመሆኑ የኢቪዛ አሰጣጡ ቀላል ስለሆነም ብዙዎች ከሀገር ቤት ቤተሰቦቻቸው ጋር በቀላሉ ለመመላለስና ለመገናኘት ምቹ ዕድልን ፈጥሮላቸዋል። ኬንያ ከ40 በላይ የሚሆኑ የተለያዩ የጎሳ ቡድኖች በሰላም አብረው የሚኖሩባት ባለብዙ ቀለም ባህል ባለቤት ናት። ይህ ስብጥር በሙዚቃዋ፣ በምግቧና በማህበራዊ እሴቶቿ ላይ ትልቅ ውበትን ሰጥቷታል። የኬንያ ሰዎች በአጠቃላይ ተግባቢ፣ እንግዳ ተቀባይና ጨዋዎች ናቸው። ለዚህም ብዙ ኢትዮጵያውያን በኬንያ ለመኖር ምርጫቸው አድርገው በዚህ ሰዓትም በኬንያ ውስጥ በብዙ ስራ ላይ ተሰማርተው የሚገኙ ኢትዮጵያውያንን መመልከት የተለመደ ነው። ውድ የቻናላችን ቤተሰቦች ቪዲዮውን ከወደዳችሁት አሁኑኑ ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ሼር አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በቀጣይ ቪዲዮዎች የትኛውን ሀገር እንድንጎበኝ ትፈልጋላችሁ? ኑሮ በሩዋንዳ ወይስ ኑሮ በደቡብ አፍሪካ? ምርጫችሁን አሁኑኑ በኮሜንት መስጫው ላይ ጻፉልን። በሚቀጥለው መሰናዶ እስከምንገናኝ ሰላምና ፍቅር ለእናንተ ይሁን። መልካም ጊዜ ተመኘን።